ሰላም እንደምን አላችሁ? ሰላም። ዛሬ ደግሞ ከብዙ ጊዜ ቆይታ በኋላ በዩቲዩብ ቪዲዮ ተመልሰናል። ዛሬ ደግሞ ማሳያችሁ አንቦክስ ነው እና የሆነ ለዩቲዩብ ያስፈልጉኛል የምላቸውን ከመቶ ወደ 60% የሚሆኑ እቃዎችን ያስፈልጋላችሁ የምላቸውን ነሰሰሪ እቃዎች ገዝቻለሁ እና አሁን ራሱ እየቀረስኩበት የምታዩትን ማይክ የገዛው ገዝቻለሁ እና እነሱን አብረን አንቦክስ እናደርጋለን። እንደምትመለከቱት ሶስት እቃዎች ይገኛሉ። እዚች ጋር ሄልሴት አለ፣ ፒ9 ሄልሴት አለ። ይሄ ፒ9 ሄልሴት ሪያክሽን ስንሰራ የምንጠቀምበት ሄልሴታችን ነው። እዚች ጋር ደግሞ እንደምትመለከቷት ኬ9 የምትባል ማይክ አለች። ለላይቭ ሾው፣ ለኢንተርቪው እና ለቭሎግ ምንሰራባት ነች። እና ደግሞ ፕላግ ኢንድ ፕሌይ ታደርጋለች። 20 ሜትር ርቀት ላይ መስራት ትችላለች። ፒር ኖይስ ሬዲዮ ማድረግ ትችላለች። ክሊር ቴምፐር አላት። ሃይ ሴንሲቲቪቲ ዋይርድሊ ኮምፎርታብል የሆነች ካሜራ ነች። እዚህ ጋር እንግዲህ እንደምትመለከቱ ማይክ ነች። ከዛን ቀጣይ ደግሞ እዚች ጋር ኤርፖድ ገዝተናል። እሱንም ያው ቪዲዮዎች ምናምን ስንሰራ ያው ሄድሴቱ በማይኖርበት ሰዓት ይጠቅመኛል ብዬ ነው ኤርፖዱን የገዛሁት። ያው ሄድሴት ሞዶ ያው ሪያክሽን ምናምን ለመስራት ለጌሚንግ ምናምን ነገር ነው። አሁን ደግሞ የምንከፍተው ይሆናል ማለት ነው። መጀመሪያ ዚስ ዋን ያው ቻርጀር እና ምናምን አብሮት ይመጣል። ቀጣይ ይሄኛው አለ። ይሄ ሳውንዱ ምናምን በጣም አሪፍ ነው። ፒ9 ይባላል። ከለር አማራጭ አሉት። እኔ ግን በጥቁሩ ነው የገዛሁት። ያው ከሞላ ጎደል ያው የሆነ በጣም ሃይንትም ባይሆንም አሪፍ ነው እና እንደዚህ የሆነ 360 መሽከርከሩ ምናምን ተመችቶኛል እና ይሄ ለሪያክሽን ብቻ ስለምፈልገው የሆነ ኤክስፔንሲቭ ነገርም አልፈለኩም። ቀጣይ ደግሞ ማይክ ሪቪው እናደርጋለን። እሺ ማይኩን እንደምታዩት እዚች ጋር አይፎን ኮንቨርተር አለው። እዚች ጋር ወደ አይፎን ስልክ ምናምን ካላችሁ ኮንቨርት ታደርጋለች። ቀጣይ ደግሞ እኔ አሁን እየተጠቀምኩበት ያለው እንደዚህ አይነት ሁለት ፍሬ ናቸው። ይሄኛው አለ። ከዛን እስቲ አውልቄ ላሳያችሁ። ከዛን ስልካችን ላይ ደግሞ የምንሰካት እንደዚህ አይነት ታይፕ ሲ አለች። አሁን ይሄንን ታይፕ ሲ ወደ አይፎን ማድረግ ከፈለግን ኮንቨርተር እንጠቀማለን ማለት ነው። ኮንቨርተሩን ስንሰካው እንደዚህ አይነት ይሆናል። ከዛ ለአይፎን ስልኮች ወይም ታይፕ ሲ ለማይጠቀሙ የአይፎን ስልኮች እንደዚህ ይደረጋል ማለት ነው። አው ከዛን እነዚህ ሁለቱን አንቦክስ አደረግን። ከዛን ፕሮ 5s ሄልሴት አለ። እንደምትመለከቱት ይሄ ነው። እዚች ጋር ቻርጀር ማድረጊያ አለች። ይሄ ከዛን እነዚህ ደግሞ አሉ ማለት ነው። እና እኔ የተመቸኝ ሳይዙ በጣም ትናንሽ ናቸው እና ጆሮ ላይ ምናምን ሲደረግ በጣም ትናንሽዬ ስለሆኑ በጣም ደስ የሚል ኤርፓድ ነው ማለት ነው። እንደምትመለከቱት ምናምን እንደዚህ ተከቱታላችሁ። ራሴት ኦኬ እንግዲህ ያበደ ነው ብዬ ተስፋ አደርጋለሁ። ሁሉንም ነገር ለእናንተ በአንዴ ለማሳየት ደግሞ በዚህ መልኩ መጥቻለሁ። ማይክ ያለች እንግዲህ እንደምታዩት ሪያክሽን ስሰራ ደግሞ ሄድሴቴን የምጠቀም ይሆናል። በቀጣይነት ደግሞ ጀለስ አለች። ጀለስ ደግሞ ይሄኛው ረፍት እንዲያረግ ምናምን መንገድ ወቅ ምናምን ስናረግ ወይ ቭሎግ እየሰራን ምናምን ሚውዚክ ምናምን ሲያስፈልገን ደግሞ ምን እንጠቀማለን? ኤርፓዷን እንጠቀማለን ማለት ነው። have a good time. don't forget to like, share and subscribe. ሁላችሁም ላይክ እያደረጋችሁ ከዚህ በኋላ ደግሞ በአበደ በቀውጥ ይሰራ ቭሎግ እኔ ቀን ውሎ ሪያክሽን ምናምን እንጠበጥባለን ነው የምላችሁ። have a nice time guys.